እጅን ያዛት በዚህ ነው በዚህ እኮ ላይ አይደለም በዚህ ሲችል ምን የለም አስሪ ነው ተይ እንደዚህ በቃ ቆይ የዚህ ተስተካከሉ እንግዲህ ወደ ፎቶ ቻው እኛ ተቀማ አሁን ጀመርኩ ማለት ጀመርኩ እንዴ ወላጅቱ ደስ ስትል አባቴ ብላኝ ያስ እና ምን ችግር አለ አጥብሰሽ ነው ፍቃኝነሽ አያስኩ አራጅ ነው ነጥሽ ያንጋሽ እንዳታርገኝ እሺ ከእንግዲህ ቃለም አላላስ በቃ ሳያዝ እንደ እሷ ታምሩን ሰላም እንዴት ናችሁ ፋሚሊዎቻችን? ዛሬ እንግዲህ በአዲስ ቪዲዮ ከቻቻቻቻች በለላችኋል መተንላችኋል። እንዴት ናችሁ? ዛሬ ለበቀል ነው የመጣሁት። ለበቀል ባለፈ ያደረገችኝን ፕራንክ አይታችኋል። እንግዲህ ጓደኛዋን ይዛ መታ በጥፊ ያስመታታለች። ዛሬ ደግሞ ለመመታት ነው የመጣሁት። ዛሬ ያበደ ፕራንክ ላረጋት ነው። ቪዲዮ እንስራ ብዬ ጠርቻታለሁ። የዩቲዩብ አይደለም እንስራ ያልኳት የቲክቶክ ቪዲዮ እንስራ ብያታለሁ እና ሰፈር ነይ ብያታለሁ። ከየት ነው የምትመጣው? ከአዲሱ ገበያ የት ኳስ ሜዳ አውቶቡስ ተራ ድረስ ነው የምትመጣው። ከዛ እዚያ አስመጥቼ ልክ ስትመጣ ይቅርታ ሰው ላገኝ ነው በቃ ተመለሽ ብዬ ባላበት እና ክላስ ቀርቻ ነው የምትመጣው ነው ክላስ አስቀርቻት ለቪዲዮ ነው የምትመጣው። ቪዲዮውን ደግሞ ትቻለሁ ነው ምላት ብቻ የሷ ሪአክሽን እና ከዛ ደግሞ ሰው ላገኝ ነው ዝም ብሎ ሰው አይደለም ቲክቶክ ከሴት ጋር አወራለሁ ሴት ላገኝ እንደሆነ ምናምን አይነት ነው አክት ማድረግባት እሷ የምታሳየኝ እንግዲህ ሪአክሽን አብረን እናያለን። እስከዛ ድረስ ግን ፋሚሊዎቻችን ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ሼር እያደረጋችሁ ጠብቁን። እንወዳችኋለን። እስካሁን ለምታሳዩን ፍቅር ደግሞ በጣም እግዚአብሔር ያክብርልኝ። እናመሰግናለን። ኦሬዲ እሷ ከአዲሱ ገበያ የእንቁላል ፋብሪካ ደርሻለሁ ብላኝ ነበረ። አሁን ሰፈር ትደርሳለች። ስትደርስ ሪአክሽኗን አብረን እናያለን። እንግዲህ ካሜራዬን ደበቅ አድርጌ እናያታለን። እንግዲህ እንመለከታለን። ከቪዲዮ ጋር አብራችሁ ቆዩልን። እንወዳችኋለን። እንግዲህ ፋሚሊዎቻችን ካሜራችንን አሰናርተናል። አይታይም ብዬ አስባለሁ። እሷም እንግዲህ ደርሳለች። እንግዲህ የእሷን ሪአክሽን እናያዋለን። እንግዲህ ጽድት ያለ ፕራንክ ነው። ትሪ ደርሳለች። ኦዴስ ማናለው ልቤስ ማናለው ያላንቺ ሳይሆንለት ቲክቶክ ነበረ ግን አማና አይ የሆነ አይ ስልክ እያወራሁ ነበር። ለዛ ስልክ እያወራሁ ነበር። በእናትህ እኔ ደክሞኝ ነው የመጣሁት። አንደኛ ረቦኛል። አዎ በልተሻመጭ ረቦኛል። ጋብዘኝ እኔ አሁን ተይኝና ማለት ነው ስማኝ የቲክቶክ ቪዲዮ መስራት አለብን አንድ እና እንጃ የሆነ ነገር መስራት የቲክቶክ ብሬት ዶር ተቃለፈ ሐሳቡ እትራውጣዶ ኮኮብ ይውጣና በቃ ስንሯሯጥ ምናምን ስንሯሯጥ ምናምን ነገር ይመስላል። ምን ስንሯሯጥ ነው አይዲያሽ? አይደለም መጀመሪያ ሲጀምር ስንሯሯጥ ነው። ከዛ በኋላ አንተ ወንድሜ ነህ የልጅ ጨዋታ ጀመርሽ እንዴ? ነክሮጥ ምናምን ቁጭ ባለ ካራደ እንደዚህ ቪዲዮ ጀመርሽ? ኧረ ተይ አሁን ልጅ ሰዓት የለኝም በእናትሽ እንትን ልል ነው። ምንድነው በእናትህ ምን ሆነህ ነው እዚህ ጋር አስመጣኸኝ? ቤት እንግባሽ ወይ? አይደለም ስልክ እያወራሁ ነበር። በቃ ከዛ አወራሁኝ ስልክ በቃ ዛሬ ቪዲዮ አንሰራም። ምን ቪዲዮ አንሰራም ዛሬ? ወላሂ የምሬን ነው። ቪዲዮ አንሰራም ዛሬ ምክንያት የሆነ ሰው ላገኝ ስልክ ተደውሎልኝ ሰው ላገኝ መቅረት አልችልም። አጋጣሚ ነው ለወጣ ወጥቼ እኮ ነው
ማለት አሁን እዚህ ጋር ቆመን ከምናወራ ፈጣን ሰርተናል። አይ በቃ መሄድ አለብኝ። ቆማለች ምን አገባኝ በእናትህ እንትን ይበል። ምን የፈጠነ ሰርተን ሄደ አንሰራም ዛሬ እያልኩሽ ፈጠነ ሰርተን ሄደ። ለምንድን ነው የማንሰራው? አሁን እዚህ ጋር ቆመን በምናወራው አንሰራም እንዴ? ምን አስወራና አንቺ ቆም ታስወሪ። በቃ እኔ ልሄድ ነው። በቃ ተመለሽ። በቃ ያማል እንዴ? ከየት ነው የመጣሁት እንዴ? ከቤት ነው። ምን በታክሲ መጣሽ? በታክሲ መመለስ ነው ትልቅ ነገር ነው እንዴ? ክላስ ነበረኝ እኮ ክላስ እና ለቪዲዮ አይደል የቀረሁት እኮ ያንስ ምን አዲስ ትልቅ ነገር አደረግሽው? በጣም ትልቅ ነገር ነው። እብድ ነህ እንዴ? እግዚአብሔርን ስራት አይ በቃ እንትን በይ ተመለሽ። በቃ እኔ እኮ መቅረስ ስላልቻልኩኝ ነው ዛሬ ባገኘሁሽ ነው። አያገባኝም። ጀምራ ስራህን ነው ማስቀደም ያለብህ። ሄሎ ወይ ዲናት ምን ኧረ ምንም በቃ ልመጣ ነው። አንቺ ጋር የት ወጣሽ ከቤት ወጣሽ ከቤት አትሄድም አይመጣም ኧረ እዚህ ጨቃጨቀች ነው ቪዲዮ አንሰራም እያልኩ ታያት ማብራኝ ቪዲዮ የምትሰራው ልጅ ታውቂያት አይደል? እሷ ነች። የት ነሽ? የት ነሽ? የት ነሽ ምናምን አትበል። ቆይ ስራ ሰርቶ ይመጣል። እሺ ኧረ እሷ ነች ታያት። ምንም ጮችብሻ። ይቅርታሽ። ምንም ችግር የለም። ታያት ትቻት እመጣለሁ። ደቂቃ ጠብቂ። እሺ ቆይ ልደውልሽ። ምንሽ አንቺ ያምሻል? ዝም በል። ያምሻል ያልኩ እግዚአብሔርን ሰርተን ነው የምትሄደው። ልትልቅ ሰው አለሽ? ስልክ ይጫዋል እንዴ? ማን እንደማውራት ታውቂያለሽ? ምንድነች? ማነች? ከየት ነች? ወዴት ነች? እንዴ ምን አገባሽ? እኔ ቪዲዮ አንሰራም። በቃ ሰው ላገኘ ነው ያልኩሽ። ለምን እንዴ ሰው ስልክ ይጫዋል? ማን ነው የሚጮህ? እንደዚህ ደበረኛ አይችል እኮ በቅርብ ሰዓት አይደል እንዴ ነይ እያልከኝ እኮ በቃ አስቀድማለሁ። እዚህ ከደረስኩ በኋላ እንደዚህ ብትለኝ እዛው አትለኝም ነበር አይደለም? አሁን እዚህ ከደረስሽ በኋላ ነው ያወራነው። ቤት ብትሆኝማ ትችልሻለሽ። ምንድን ነው ያወራነው? መሀል ላይ አውርተን አይደል እንዴ እኮ እዚህ ከደረስሽ በኋላ ነው ከሷ ጋር ያወራነው። ከሷ ጋር ያወራነው አሁን እዚህ ስንደርሽ ነው እንጂ ስነ ስርዓት ነው ያዘሽ። እብድና እንዴ ከክላሱም ሳሎን ከዚህም ከቪዲዮ ሳሎን ዝም ብዬ እንትን ልበል እንዴ? እንዴ ምንድነው እንደዚህ የምታካብጁ? ከክላሱ ሌላ ቀን ዝም ብለሽ ትቀዳር እንዴ? ክላስ አልቀርም። የሆነ ነገር ከሌለን አልቀርም እኮ በቃ ምን ዛሬ ቀረሽ? ምን እንትን ነገር አይደለም። በቃ እኮ ዛሬ አልሰራም። ሻውን ሰዓት እየገደልሽብኝ ነው። አንተ ራሱ አሁን እኮ እንደዚህ በምንጨቀጨቅበት እኮ አሁን እንስራ። አልሰራም። ሰው አስቆም። እንዴት ነው የምሰራው? አንቺ ሰው አስቆም ይሰራልሽ? አልፈልግም ነው ዛሬ አልፈልግም። ለምን እንዴ? በቃ አልፈልግም። ሰው ላገኝ ማስቀደሙን አስቀድመው አዎ እነሱን የምታስቀድመው ማነች? ሲጀመር አታውቂያትም። ምንድነው ስራ? አዲስ የገባች ነች። እየተጀራጀምኩ ምንድን ነው ያስቅሽ እንዴ? እኔ እኮ እውነቱ ሲነገርሽ አመቱ ዝም በል። አዲስ የገባች ምናምን ለምን አዲስ የገባች ነች? ትናንትና ነው ማታ አወራን። ትናንትና ማታ አውርተሃት ዛሬ ልታገኛት እሷ ራሱ ምን ሆነ? ባንድ ምን ችግር አለ? አንቺ ዛሬ ማታ ተጀናጅነሽ ምናምን ዛሬ ቀን ሙሉ ጅንጅኖች ነገር እንገናኝ ብለሽ አታገኙም? አንድ ወንድ አላገኘም። ለምን? አንተ ብቻ ነው። ኧረ ብዙ ነገር ነው ተሸክ ያንተ ተገኘሽ እንዴ አታርገኝ። እሺ ከእንግዲህ እኮ ረፊ ዘቆ ብቻሽን ነው አትለጣጠፊ። ኧረ ሰዓት የለኝም በመቤቴ እንዴ ያምሻል እኮ ሻውን ትይዣለሽ። ልሸኝሽና እንትን በል። ለምን በምትሸኝ ምን ስራ አትሸኘኝ? እንስራ። አንሰራም። አጭይብኝ። አንተ ራስህ አጭህብኝ። እሺ አንሰራም። አንሰራም። ባለጌያቱን። እሺ ባለጌያቱን ማን ነው? አንተ
ለምን የምትይ? በቃ ስራ መስራት አለብኝ። ምንድነው ቅርጅር ምታረጊ? ምን እየቀለድኩ ነው እንዴ? የምሬን እኮ ነው። ምን አስቀለደኝ እኔ እንዴ? ምን የሚያስቀልድ ነገር አለ እንዴ? የምሬን የነገርኩሽ ሰዓት ገላሉ እንዴ? ምን መቀለድ ነው? አሁን እናትሽ በቃ ሰዓት የለም። እኔ አልቀለድኩም። በቃ ከቻልሽ በቃ ሂጂ ወደ ቤት። እኔ ልሂድ ወደሚሄድበት እና ምን በእናትሽ ምንድን ነው ዋ አንቺ ራስሽ ዋ አጣገቡሽ መሰለኝ። እኔ በጥፍ ያጨሽሽ ማለት ነው። ወደ ተላለቀ እሺ፣ አሁን ትጀርሽ አትጅ እንዳላጨስ እሺ፣ አሁን ትጀርሽ አትጅ አፈን ዝጋ ትጀርሽ አትጅ ነው። ቆይ አንዴ እሺ፣ ቆይ አንዴ እሺ። ምንድን ነው ቆይ አንዴ እሺ? ይልኝ እኔ ልሸኝሽ እኮ ነው። ቢያንስ አንድ ሁለት ዋላልሽ በመሸኘት እንድትሸኘኝ አልፈልግም። ሄሎ እንድትሸኘኝ ሄሎ አለሁልሽ። እንዴት ደህና? አዎ ዛሬ ክላስ አልገባሁም። ቪዲዮም ይቅር ምናምን ነገር አለ። ስለዚህ በቃ እንገናኛለን። ኧረ ትጋብዘኛለህ? ደስ እንደምትል እኮ። እሺ እኮ እመጣለሁ። አይ ቪዲዮ እሱም አልፈልግም ምናምን ነገር አለ። ሰው ቀጥሬ ያለው ምናምን ነገር አለ። ስለዚህ በቃ እንገናኝ። እሺ አባቴ I love you too. ማን ነው ደግሞ? እንሂድ በቃ በእናትህ አለ እንዳልካ እንሂድ። ረፈደብኝ፣ እኔም አንተም ረፈደብህ። እንሂድ ሸኘኝ። ያምሻል እንዴ? ምን ሆንክ አንተ? ራስህ ያምሃል አንተ ራስህ ያምሃል። የምርሻ አዎ ምን ሆንክ? አሁን አባቴ አይላቪቱ የምርሻ እግዚአብሔርም በይ ምን ሆንክ? ምን ነው? አይ በቃሽ፣ ቪዲዮ እንስራ። ቪዲዮ እንስራ። እኔ ሰው ስቀጥር ነው የምትሰራው? እኔ ሰው ስቀጥር ነው የምትሰራው? ተቀጣጣ ደግሞ እሷንም አታስቆያት፣ ሂድላት። አታስቆያት፣ ሂድላት። አዎ እንዴ አይደለም። መቼ ነው እንደዚህ ማውራት ጀመርሽ አንቺ? ሊገርምኝ ነው። እንዴት? ማን ነው አውቀዋለሁ? መቼ ማውራት ጀመርሽ ነው? አባቴ አለ በወሬ እናቱ ደብቄ እኮ አለ የሚያስቸግረኝ ልጅ። ከዛ ግን ይሻልኩት እንሂድ በቃ። እሺ አይ እንዴት ነው የምትሄጂው? እንሂድ። እኔ ልሂድ ነው ልሂድ ነው አይደለም። እኔ ቪዲዮ ልሰራ እኔም ቀርቻለሁ። አንቺም አትሄጂ። እኔ ምን አገባኝ? እኔ በቃ አንተ ቀረክ። እኔ ግን ሩጂያውን ተቀጣጣልኩኝ እንትና አልልም። እኔ እሄዳለሁ እኮ ትንሽ እቆያለሁ። አልቆይም። አሁን እንደ አንተ እንዴት 2 ደቂቃ ምናምን ስታንገበግበኛ ነበር። እሄዳለሁ እኮ ደውለሽ እኮ መቀረው ማለት ነው። ለምን እቀራለሁ እንዴ? ሰው ቀጥሬያለሁ። ለምን እቀራለሁ? እንደዚህ የመጣሁት እኮ ክላሱንም ከሱ ጋር የነበረኝ ቀጠሮም ትችኩ እኮ በቃ ቪዲዮ እንሰራ። ለቪዲዮ መተሻራ እንሰራ። ለምን አሁን ስልክ ሳወራ ነው አንተ እንደሱ የምትለኝ እንዴ? ያኔ እኮ ታሪ መቼ ነው እንደዚህ ማውራት ጀመርሽ? ገርሞኝ እኮ አወራሽ። አንተ ራስህ ትናንትና ያወካትን አይደል? አንተ ራስህ ትናንትና ያወካትን አይደል? እንትን የምትለው አይደለም። አይ እኔ አሁን ያው ውሸቴ ነው። ምን የውሸት? እኔ ስልክ አልወረም። ምንም ስልክ እያወራሁ ነው። ዝም ብዬ አንቺ ለናድሽ እንደዛ እያደረክ ያለው። አረ እግዚአብሔር ነው ፕራንክ እያደረክ ነው። ፕራንክ ማረም። እሺ አሁን በእናትህ እኔ ፕራንክ እያደረክ ሽት የምር ነው። እግዚአብሔር ፕራንክ እያደረክ ያንቺ ምን ማውራት ጀመርሽ እንደዚህ? አሁን ምን እዚህ ቀረስኩት ፕራንክ አደረኩኝ ብለህ የምር ነው ማለት ነው እየቀረስኩት ነው። እንዴት አንቺ ቆይ ማለት እንዴት መቼ ነው እንደዚህ ማውራት ጀመርሽ?
ሰምቼሽ አላውቅም። ሰምተኛ ተቅማ አሁን ጀመርኩኝ ማውራት ጀመርኩኝ እንዴ አይ ላቭ ዩ ደስ ስትል አባቴ ብላኝ ያስ እና ምን ችግር አለ? አጥብሰሽ ነው ፍቃኝነሽ ያስኩኝ ማለት ገና እየሆነ ነው። እንትን የቀረስክ ነው አይደል? ማርያም ነው ዩቲዩብ እየቀረስኩ ነበር። ፕራንክ አድርግሽ ነው እንዴትም አይደለም ቪዲዮ ልሰራ በቃ በዚህ ፕራንክ ልታረገኝ አርገህ ሞተ እኮ የምር ልትጂ ነው? አዎ ዲና ለምን የምትደውይው? ቆይ አውሪኝ። አታወሪኝም እንዴ? ሄሎ ወይ በእናትህ እዚህ እየተጨቃጨቀኝ ነው። ትንሽ ደቂቃ በቃ በጣም ትንሽ ደቂቃ ጠብቅ። እንሄዳለን። ችግር የለውም። የፈለግነው ቦታ ነው። ኧረ ምን ይደብረዋል? በእናትህ አይደብረውም። ችግር የለውም። እሱም እኮ የሚሄድበት ቦታ አለ። ችግር የለውም። ከዛ ደግሞ ምን ችግር አለ? ቢደብረውም አይደብረውም። አንተ ብቻ ደስተኛ ሁንልኝ። እሺ ቻው። እኔም ቻው ቻው። አንቺ ስሚ ባብ ናይ ቆይ አንዴ ትሄጃለሽ። ናይ አንዴ ናይ ትሄጃለሽ እንዴ? የምርሽን እግዚአብሔርም እንዴ ያማል እንዴ? እንዴ አንቺ ፕራንክ እያደረኩ ነው። ማለት አመረሽ ልጅ ነው እንዴ? ፕራንክ ምን አይነት ፕራንክ ነው? ምንድን ነው ፕራንክ ነው? አዎ ምን ከሴት ጋር ተቀጣጠር ያለ ያልከው? ድንገት እኔ አይደለም ከሴት ጋር መቀጣጠር ሳይሆን አዲስ ገበያ ድረስ ትራስ ቀርተሽ ከዛ ድረስ መተሽ ማለት ልክ እንደመጣሽ በቃ ሂጂ ነው የሚሰማሽ ነገር ለማለት ነው። ከዛ ሴት ለማግኘት በቃ ስራ መቶ ቪዲዮ ማመቶ ሴት ለማግኘት ነው። ካሜራውን አይቼዋለሁ። ናይ ለምጣ ማጥላለች ምንድነው? በቃ ሂጂ እስቲ እንቀጥልልን። አንተ በእናትህ መቼ ነው እነዚህ ጀምርሽ? ነው እኮ ገርሞኝ ነው አይመረ ነው። ይኸውላችሁ አሁን በእንደዚህ በአንተም ፊት በእናንተም ፊት ያሁን ኔቨር ማይንድ የሆነ ፕራንክ ማለት ይሄ አሁን እኔ ይላችሁ እየመጣው ማለት ነው ሲቀረጽ አይቼዋለሁ። ካሜራውን ዘጋ ደብቀው ሲሉ አይቼዋለሁ። ኩኛ ብሎ ማርያም ነው አይቼዋለሁ። እና አንተንም ላረግ ነው ማርያምን በዚህ ማርያም ነው ይዋዛ አርጎ አይቶኛል። እኔ ያኔ ሸወድኩልህ ይበቃኛል። እሺ ማርያም ነው ማርያም እና ያሁኑ ኦኬ አሁን የለም አልወራሽም። ፍራንክ ብሎ ዝም ማለት ይሄ ነው። አሁን ይላችሁ ግን አኮረፋ ወረፋ አላኮርፍ ይጂ ወይ ደውልሽ ለትጋ ወይ ምን አስቆረፈ? ምን አገባኝ ደግሞ እኔ ሪከርድ እያደረኩበት እኮ ነው። በዚህ አልቻልኳትም። ማረብ አልቻልኳትም። ፍራንክ አደርጋለሁ ብሎ ማለት ነው። ቤት ጋር ነሽ? በዛ ነበር ያይሽ? ለምን በዚህ ጋር ነው የመጣሁት? ከዛ እጥፍ ስል አንተ እዚህ ጋር ቆመ እንዲህ እያልክ ነው። ከዛ ከማን ጋር ነው የሚያወራው ብዬ ሳይ ደብዛት ነው ትላለህ። ከዛ በቃ ኤክስፔክት አድርጌ ነው የመጣሁት የሆነ ነገር እንደምታረግ። ኧረ ፈጣሪ አይደለም ልጅ በቃ ምን አሰብክ? እሺ ለምንድን ነው ግን እንትን አለ? አንተ ልጠይቅህ ምን ለምን እንትን አልክ? ምንም ተቀየረ። ቪዲዮ ልንሰራ ነው የመጣሽው እኮ ቪዲዮ ተቀየረብኝ። ምንም አልተቀየረም። እናትሽ ቀጠሮ ሲይዝ ፊት ተቀየረብኝ። አልቻልኳትም። ፋሚሊዎች አሁን ጥያቄ እንትን ይሆና አልቻልኩሽም። ራግል አልቻልኩ። ለማንኛውም ጋይስ ይላችሁ ሴቶች ተንከሲስ ናችሁ ማለት ፊቱ ለምን እንደተቀያየረ ኮሜንት ላይ ጠይቁልኝ። ለምንድን ነው ፊትህ የተቀያየረው?
እኔ ሰው ቀጥሬያለሁ አባቴ አይ ላቭ ዩ ቱ ስል ለምንድን ነው? አይ ያው እናወራና ብዙ ነገር ግን አልተሸነጠኝ ማለት ነው ይላችሁ። ለማንኛውም ግን አሁን ማለት ነው ፕራንክ አደርጋለሁ ብሎ ኦብቪየስሊ ተደርጓል እና ከእንግዲህ ፕራንክ እንዳያደርገኝ ምከሩት። አለበለዚያ ደግሞ በቃ ያው አልቻልኩሽ። ሄሎ ካንተ ራስ ነፈስ ነው ስትደብቅ ቀና ብላ ታይም ካሜራ ብታየው እኔ እዛው እቤት ወይ ግቢ ውስጥ ምናምን ጨርሳችሁ አትመጡም እንዴ? እኔ በዚህ ጋር እንደምመጣ አታውቅም? አዎ ግን በቃ አልደረስሽም ብዬሽ ነው። ወይኔ ቃላ ከንቱ ነኝ። አይዞህ እሺ፣ ሌላ ቀን ይሳካልሃል ፕራንክ ማድረግ። አንተ እንደዚህ አትበለኝ ደግሞ እሺ። ሌላ ጊዜ ምን አላቅሽም ከፈለክ አትለጣጠፊ። እዚህ ሚዲያ ላይ ማይሆን ነገር አታስተምሪያቸው። እነዚህ ጨዋ ፋሚሊ ነው ልጅ አይደል? እንዲህ መለጣጠፍ ነው። እሺ ጋይስ፣ ለማንኛውም የዛሬው ቪዲዮ ይሄንን ይመስል ነበር። እውነት ለመናገር ፕራንክ ለማድረግ ነበር ሀሳቡ፣ ግን አልተሳካለትም። እንደውም እኔ ትንሽ አስደብሬዋለሁ መሰለኝ። ኮሜንት ላይ ምከሩት፣ ለምን እንደዚህ እንደደበረውም ጠይቁት። ኧረ አንቺ በእናትሽ ምን እንደምትጠይቁ ነገር አድርጋችሁ ኮሜንት አድርጉ፣ ሰብስክራይብ አድርጉ። እና እኔ ከዚህ በፊት ፕራንክ ያደረኩትን ፕራንክ አይታችሁታል። ፕራንክ ማለት እሱ ነው በቃ በቃ አያቸው። ሴቶች መርዝ ናቸው ሲጀመር። ሴቶች መርዝ ፕራንክ ላይ ኬት እንደሚመጣላችሁ ነው። እቺ ፕራንክ እኮ ተጨንቄ ነው ያለቀው። ተጨንቄ ተጠብቤ በኔ ቤት ተጨንቄ በጣም ለማንኛውም ፈጣሪ ጋይስ እንዴት ነው? ሰላም ነው? ቆይ ኧረ ቆይ ቁሙ። ዝም በል እጅን ታያዝ እጅን ያዘክ። በዚህ ነው በዚህ እኮ ላይ በዚህ ሲችል ምን የለም ሲኑ ተይ እንደዚህ በቃ ቆይ የዚህ ተስተካከሉ እንግዲህ ወደ ፎቶ ተነስ። አዎ አምላኬ አሜን። ዛላክ ያርጋቸው ነው። አሜን። እስቲ ሲል ቆይ እናሳዩታለን። ቆይ ይታያል። ታስሽኮ ይከታ ችግር እኔ 11 ልጅ አባት እኮ ስድስት ልጅ አለ። በሰው ቦታ ግን ገባው። ችግር የለውም። አይደሉም። ችግር የለውም። እጃችንን አያይዘው ምናምን ቃለ መሃላ አላስፈጸም እንደ እሱ ያጣመረው ፍቅር ምን ተሳስቶ አምልጦ ምን እንዳለ ሰብስክራይብ አድርጉ፣ ሼር አድርጉ፣ ኮሜንት አድርጉ። እኔ አልፈታሽም፣ ማርያምን አልፈታሽም። በፕራንክ አሳይሻለሁ፣ ምን እንደማደርግ አሳይሻለሁ። እኔ ምን እንደማደርግ አሳይሻለሁ እና ደግሞ የፕራንክ ሀሳብ ያላችሁ ሰዎች ማለት ነው ኮሜንት ላይ ጻፉት። የፕራንክ ሀሳብ ያላችሁ ጻፉልኝ ኮሜንት ላይ። ግን ኮሜንት ላይ ከጻፉት ኦልሬዲ ስለምንተያይ ጻፉት። ግን የጻፉት ችግር የለም። በማጠብቅ መልኩ እኔ ኤዲት አደርጋለሁ። ለማንኛውም ጋይስ ዛሬ ቪዲዮ ይሄን መስል ነበር። ባይ እንዴ ቻው። እንወዳችኋለን። ስንሳሳም ቻው። ሰብስክራይብ